ክቡር ጠቅላይ ሚኒስትር አብይ አህመድ አሊ በዚህ 7 ዓመት ውስጥ ምን ያክል ለውጥ ወይ ደግሞ ምን ያክል ልማት ለሀገራችን እንዳበረከቱ ለህፃኑ ለትልቁ ግልጽ ነው። አንዳንዱ ሰሞኑን ወጥቶ በሚዲያ ላይ ህዝብን እመራለሁ ሀገርን እመራለሁ ከሚል ሰው የማይጠበቁ ነገሮችን ሲናገር ሰምተናል አስተውለናል። ይሄም ምንድነው ብላችሁ ብትጠይቁኝ ድጋሚ ለመናገርም ያሳፍራል። ምናልባት ከቤቱ ወጥቶ የማያውቅ ከሆነ ወጥቶ እንዲያይ እድሉን ማመቻቸት ይቻላል። ከቤትህ ውጣና ሀገሪቷን እያት ምን ላይ እንዳለች ወዴት እንዳለች 7 ዓመቱ ውስጥ ኢትዮጵያ ባለፉት 30 ዓመት ውስጥ ያላገኘችውን እድል ነው ያገኘችው። ዛሬ ላይ ተነስተህ እሱን ለመተቸት የበቃህበት ጉዳይ ሊገባኝ አልቻለም። ወይንም ደግሞ ብልጽግና ፓርቲ ከስልጣን ሲወርድ ልማቱን ይዞት ይሄዳል ብላችሁ አስባችሁ ነው? እንዴት እንደሆነ አላወቅኩኝም አልገባኝም። በጣም የሚደንቅና የሚገርም ንግግር ነው። አንድ ትልቅ ሰው ተነስቶ በዚህ ልክ ሀገሩን የራሱን ሀገር አዋርዶ ማየቱ ተገቢ አይደለም። እኔ እንደ ግል ብዙ ነገሮችን ማለት እችላለሁ በየአካባቢው እየዞርን ጥሩ ነገሮችን ልናሳይ እንችላለን። ዴፈመ ጉዳ ኡመኔ ኦሮሞ ሙሉን keessanuu ዲቃ ጉዳንስ afaan kennaan wanti ergaa hin dabarsineef inni guddaan namni dhaga'u hin jiru. Dhaga'ullee waliin namni dabarsu hin jiru. Isinii galeen sabaa akka wal bira ga'u barbaanna. Kanaaf kenna haa bulfannu. Obboleen Coolataa yaada guddaa kaasanii yaada isaanii irratti ani baay'ee tokko gammade. Isinii galee walii galuun hundaa oli.